ስጠኝ እንጂ አንጀቴን በላው አንጀቴን አላህ ይብላ ሂድ ደሞ ሰው ነው ጊዜ ቢሆን አንተ ቆሻሻ ሰው ነህ አንተ ቅማላም ሰው ሰው ደስ አይለውም እዳዬ እየበላህ አይደለም እንደ እንደገና እኔን ወደዚህ መክፍል ገባ እንደዚህ ነው አየሁ እንዴት ዋልሽ አረጋሽ? ሰላም ነው። ልጅሽ አረብ ሀገር ከሄደች በኋላ መሬት አይንካኝ ብለሻል ነበር እንዴ? ምን ልትሰሪ መጣሽ? ማህበራዊ ኑሮ ምናምን ትተሻል ነበር እንዴ? የሆነ ነገር ላስቸግርሽ ነበር የመጣሁትና። አዎ ያቺ ነቀዝ ልጅሽ ደህና ናት? ምን ትሆናለች? እሺ ምን ሆነሽ ነበር? እንደው ታች ሰፈር የሆነች ልጅ የሞተችበታለች አይደል? አዎ ታች ያቺ ምስኪና እሷ። አዎ ምን ያንቺን አርጓት ነበር? አስተዛዝናለሁ ብዬ ክክ ገዛው ከሱቅ። ክክ ገዛሽ ከሱቅ? እሺ አፈር ብቻ አፈር ብቻ ምስልሽ እንዳለ አፈር ሆነብሽ። ምን ፈልገሽ ነው ታዲያ? እስኪ ላስቸግርሽ ነበር እንደው ትንሽ ብቻ። ያቺ አረብ ሀገር ያለች ያቺ ቡዳ ልጅሽ አትልክልሽም እንዴ? መሬታዊን ካህን እያልሽ ባንክ ጋር ስትሰለፊያ ነበር። አሁን እኛ ቤት መጣ በደር በመደር ማህበራዊ ኑሮ ነው የመሰለ ነገር። አረጋሽ ታይ ለማጭ ቀሚስ ነው የነበርሽው። ሹገር ማሚ ሆንሽ እንዴ? ታረጋሽ እላፊ ቃል አትነጋገር። እኔማ የኔ ልጅ ምን አለ መሰለሽ ከዱባይ ደውሎ ከብሩር ክሪስቴት የፈለግሽው በቅናሽ ዋጋ ገዛልሻለሁ። የሪስቴቱን ኢንዱስትሪ በአንደኝነት እየመራ ያለው እያንቀሳቀሰ ያለው ከብሩር ክሪስቴት የፈለግሽውን ገዝቼ አኖርሻለሁ እናቴ ሙልቅቅ አርቄ ያለኝ ኢብራሂም አንቺ ያርግልሽ። አዎ ያረባ ግመል ይገጥልሽና ያንቺ እና የለ እስኪ አታፈንጂ በሬ ላይ ለማትቆይ ብዙ ጉድሽን ሰብስቢ ትልቅ ሰው አይደለሽ? ዝላይ ትጫወታለሽ በዚህ ጊዜ ምን አንተ አገጭ ላይ ጸጉር አብቀለ ስታበቃ እርግጫ በዚህ እድሜ አንተ እንግዲህ ልጅ አንተን ከፍ ጋይ ጠርዝ ፊት ግማግም ገባ እኮ ነው። ወላጅ ካላመጣሽ እንዳስተወሪ በድሉ በዴ ልጅነቴ በዴ ልጅ ሰሜን አታቆላምጥ። ምን ማለት ነው? በዴ ምንድነው? ሰሜን አታቆላምጥ። ሰሜን አታቆላምጥ። አንሶዬ ይኸውልህ ተማሪ ያለው ሶፊ መሳለቂያ ያረከኝ በቃ ሰሜን አታቆላምጥ። ድሮም እንደዛ በቃ ወጋ ጥባቂ ነበርክ። ልጄን ስቂት ታረጋታለህ እንደዚህ። ምን ላርግ አንተ ደደብ የወለድከው ልጅ ደደብ። ምን ላርግ አንድ ነገር ልንገርህ። ምን ይኸውልህ እቺ ልጅ ዕውቀት የሚባል አልፈጠረባት። ልክ እንዳንተ ባባትሽ ነው የወጣሽ። ባባትሽ ይኸውልህ ልንገራታ። አጎት ለምን እንደ ሰሜን አታቆላምጥ። አጎት ለምን እንደሌለሽ ነግሮሻል። አጎት የሚባል የለሽም አይደል? በቃ ልንገርሽ ለአንቺ አያትሽ ለሱ ደግሞ አባትሽ ተማሪዎች እያልን አባትሽ ልክ እንዳንቺ ንጹህ ነበር። ዕውቀት ጠላቱ ነበር። ወላጅ አምጣ ተባለ። አባትየውን ጠሩት ትምህርት ቤት ለአንቺ አያትሽ ማለት ነው። እንግዲህ ምን ሆነ ነው ተባለ። ለምንድን ነው ልጅ የወለድከው? አባትሽን እኮ ነው ልጅ ስለነበር አባትሽን አንቀጣውን ብሎ በሰዓቱ ደግሞ ካላወቅሽ ዕውቀት የለሽም ማለት ወይ ትረሸኛለሽ ወይ ውትድርና ትገቢያለሽ። ምን ቢያረጉ ጥሩ ነው? ሰሜን አታቆላምጥ። አሁንም እየነገርኩ ነው። አባትሽን ለምን ወለድከው? ለምን ረጨ ተብሎ ያንቺ አያት ፍሬው ተቀጠቀጠ መሃን ሆነ። አጎት የሚባል የለሽ። ለዚህ ነው ነገርኩ። ያገናኘናል። ነገርኩ ልጅ ነው። ይኸውልህ ከዚህ በኋላ ትምህርት ቤት ተማር ትራንስክሪፕቱ ያበላሽው ጨረስኩኝ። ያገናኘናል። ነርስዬ አስገቢ ሴቷን አስገቢያት። መላት አቤት ቅላት ይላል። አቤት ቅላት ደስ ስትይ ቀይ ሴት ድካሜ my weakness is ቁጭ በይ። አሁን ጋይና ነው ጋይና በይኝ። እኔ አሁን አንቺ ጋይናኮሎጂስት ነኝ። እስቲ ክፈች ደስ ዶክተር የሆንኩት እኮ ለዚህ አይነት። እስቲ ክፈች። ምንድነው ይሄ? ያንቺ ነው? ምን ሆነ ነው የጠቆረው? ብቻውን ነው እንዴ? ምንድነው? ከሌላ ዝምድና አላችሁ? ሺሻ ነው የምታስጭሹ? ምን ሆነ ነው እንደዚህ የጠቆረው? እኔ እንደዚህ ያለ በሽታ አላውቅም። ምን አይነት ስታረግበት ነበር? ወይኔ ተጎድቷል። ቢያንስ እንኳን ላጭተሽ አመጪ። ምን ስታስጠላ በእናታችሁ። በይ ዝጊው። ስክራፕ ትጠቀሚያለሽ? አዝልሻለሁ። ካሮት፣ ሙዝ፣
ሌላ ነገር ታይ፣ ቪዲዮ ኮሎች ታይ። አይሆንም። አንዱ በሽታ በሱ ነው። ባይዘው እሁድ ከሰዓት ትመጫለሽ። ብቻዬን ነው የምሆነው። መድኃኒቱን እናቀለዋለን። መሶመኝን እንኳን አደረሰው አባብዬ። እንኳን አደረሰ ልጅ፣ እንኳን አደረሰ ለእርሶ ብዬ ይኸው እንኳን አደረሰው ልጅ። ትንሽ ግን ተጠጥቶለታል። ይሁን እና በበዓል ምድር ምን ገጥሞ ነው እንዲያስቸኳይ ጉዳይ? ያው እንግዲህ ብዙ አሳልፈናል። ብዙ አብረን ቆምረናል፣ ተበልተናል፣ በልተናል፣ ተከፍተን ተደስተናል። አብረን ብዙ አይተናል። ጃምቦ ቤትም ብዙ ነገር አይተናል አይደል አባብዬ? አዎ አውቃለሁ። ብዙ አይተናል። እኔ እናንተማ ወዳጄ። እንደው ላስቸግሮት ነበር፣ እንደው ሰው የማይስማብን እዚህ ከቆሞ በግማል አንድ በወስድ እናክን ምን አሉ? እየሄድክ እንዳይመሽብህ በሉ ሰላም አሉ። በግ ይላል እንዴ? በግራስ ፈሪጅ የት ነው ሰዓቱን ይዞ ተቀለሙ? ያከባከብኩትን ሰዓት ነው የምትወስደው? ምን እየሰራ ነው? አንተ ነግሬሃለሁ። ደግሞ ላሚቷ እንደጠፋች ለቆጠማ አንተ ወሬኛ አለ። እኔ አልነግረውም። አንቺ ነግሬሃለሁ። እንዳትነግረው አፋይ ስሜት ገባልኝ። ቡናው ወጤ ኑሯል። ተነስ ቡና ብለህ ምን ሆነሽ ነው? አስካለ እንጀራ በስነ ትሰጭኛለሽ እንዴ? ነው ረከቦት ስላልታጠበ ብዬ እኮ ነው። አስካለ ጦዘሻል እንዴ? በዘነዘና ሰጭኝም ቆጨማ ደግሞ ልሳል ነገር ሰርፕራይዝ ለምን እኮ ጠፋሽ? ገመዱስ በጥሳ ነው። እንዴት ሱሬን ማስሪበት እኮ ነው ገመዱ። ማሬ በቃ ኳስ አለ። 5 ሰዓት ላይ ሊወጣ ነው። ኳስ ታያለሽ? አይ በቃ ጥሩ። እኔ ይሄንን ወልውዬ ስጨርስ አብሲቱን እጥለዋለሁ። እንዴ አብሲቱን ማን ፈልገዋለሁ? ማርዬ ለምን ትጥለዋለህ? ማርዬ በቃ ሂጂ አንቺ ሂጂ። እኔ ራሴ በቃ ሽቴን ጣል አድርጌ ወሸቅ አድርጌ ወይ ምጣዱ ከሰማ ምንድነው ከሰማ? ማርዬ ከምጣድ ጋር ማውራት ጀመርክ እንዴ? ምጣዱ ከሰማ ወይ ማርዬ በቃ ዝም በይና አንቺ ሂጂ። በቃ ዝም ብዬ ልጆቹም ቀዝነዋል፣ እኔ አጸዳደዋል። ሂጂ በቃ ልጆቹ ቀዝነዋል። ጥርግርግር አድርጊ ቅዘናቸው። በእናትህ ማየት አልፈልግም። I don't want to see any ቅዘን when I come back to this home። ያመሃል በለው። በቃ ሂጂ አንቺ። ያመሃል በለው በይ አንቺ። ያመሃል በለው ዛሬ እንቀንቀው። እንከፍላለን እንጂ እንከፍላለን እንዴ? እኛ መቼ እንከፍልባለን እንዴ? ችግሩ በጣም እንደ መንግስት ተበድረው ብሩ ሲያልቅ እንደ ግለሰብ ክፈሉ መባሉ ትንሽ ቅር ቢለንም እንከፍላለን እንጂ እንከፍላለን። የዶላር ከለሩን እንኳን አይተን የማናውቅ ሰዎች በዶላር እንዳለባቸው ሲባል በጣም ነው የሚያስቀው። አፍ ላይ ራሱ ስማ፣ እኔ ቀላል ሰው እንዳልመስልህ በዶላር እንዳለብኝ ሰው ነኝ ማለት ሲጣፍጥ ቃሉ። የእኛ የህዝብ ጥያቄ አንድ ነው፣ እንከፍላለን። ግን የተበደርነው ሀገር ሄደን ሸቅለን የምንከፍልበት መንገድ ይመቻች ነው የምንለው እንጂ ይከፈላል። ለምን አይከፍል? የሰው ዳይስ ይከፈላል። ውጭ ሄዳችሁ በዛው ብትጠፉስ? ማነው የሚመለሰው? ማለት እንዴ ማለት ማነው እዛ ሄዶ የሚቀረው? እኔ በተፈጥሮዬ ውሸት አልወድ። እኔ ናቴን ነው የምልህ፣ ውሸት አልወድ። ሄድኩኝ አይደለዛ ሸቀል አልኩ፣ ዳይን ከፈልኩ፣ ቀጥ ብዬ የራሴ ውሸት ያዝዳናኝ፣ ያስቀኛል። ቀጥ ብዬ ነው የምቀረው እዛ። አረዴ መመለስም አለብን እንዴ? ስለዚህ አንተ አትመለስም። ምን ሂድ ከዚህ። ስራ የለም እንዴ? ስራ የለም? ምን አባቱ። እንደውም አልከፍልም። ስትበደሩ አማክራችሁን አልከፍልም። እንደውም የትም አልሄድም። በቃ ማን እንደሚያስወጣኝ አለ። የትም አልሄድም። እዚሁ ቁጭ ብዬ ከነዳዬ እዚሁ አረቄ ይጠጣሉ። ምንም ማንም አልከፍልም። እዚሁ ነው ቁጭ
ቤብ እኔ ልቃጠል ሪ ያምራል። ሃይ እናንተን ይመጥናል ብዬ ለ59 ሰከንድ ቪዲዮ በጣም አንድ ሙሉ ቀን የፈጀብንና በጣም የለፋንበትን ስራ ግን ደግሞ ፖስት ሳደርገው ቲክቶክ አይሆንም ቪዲዮዎች ሰው ያስጨንቃልና ምናምን ብሎ ያጠፋብኝን ሙሉ ቪዲዮን እንኳን ባታዩት እንዴት እንደሰራ ነው አንዳንድ ነገሮችን ቅንጭብጭዋን ያት ብዬ ነው እና እንያት ቤብ እኔ ልቃጠል ሪ ያምራል። ይሄ ስራ በጣም መቀመጥ አለበት። በጣም ነው ያለፋንበት ከሜካፕ ከምን ጀምሮ እስኪ ዩት በዛ ጣር ውስጥ ሆነ ሞት ስትመኝ ደግሞ ያለቀስን ነው። እኔ ብሎግ ፖስቷል ማርያም እስኪ ምን ነበር ሁሌ ፍቅር ደስ ይላል ከአንቺ ጋር መኖር ያመኛል። ከዛ አረ ወይ እንትና ከበደኝ ሁላ ማለት ወይኔ መጀመሪያ አሪፍ ነበር። አንተ አነባሁ እኮ አረ ከካራክተር ወጣ እንዴ የጅን ነው አለች። ምን አለ እኮ ሳተር እንደው ግሩም ኤርሚያስ ምን አድርጎ ነው የፈጠረው? ባንቺ ቀረጽ ዘመን አጣቆኝ እንደዚህ አጣቆኝ ከዛ እንደዚህ ጠጋ ቆይ ወይ ባቲ ትንሽ ጠጋ ፍጻሜያችን እንደዚህ በቀላሉ ማድረግ ይመስላችኋል? ቢበላ ሰው ተገኘ። ነይ የኔ እናት ያለሽ ነው። ምንድነው? ምንድን ማንዬ ሌላ ሰው ፈልግ ነው ለበላት። ያለሽ ሌላ ሰው ፈልግ ቀድሜ አይቻት ይል እንዴ? ኧረ አንተ አገግም በእናትህ ነው ለብላት። ምን ሆነ ነው? አትብላት እኔ እበላታለሁ። ሰውዬ መጀመሪያ ነው እንደ ገገምክ መጨረሻ ማለት ነው። በቃ እኔ ልብላት ሌላ ሰው ፈልግ። አንተ ታራዳሪ ፋራ እኔ እበላታለሁ። ቶ ሂድ አንተ ሌላ ሰው ፈልግ። ኧረ በለው እሺ። አንተ በቃ እኔ ስልኳን እበላለሁ፣ አንተ ቦርሳውን በላ። አንተ ነህ የምትመርጥልኝ? አንተ ነህ የምትመርጥ። ቦርሳ ባዶ ቢሆንስ? አንተ ሰውዬ ክርክር ተወዳለህ እንደ ምን ሆነ ነው? እሺ እኔ ቦርሳውን ወስዳለሁ፣ ብር ካለው የኔ ነው። ስልኳን ወስድ። ኧረ ጋራን ያለውን ኮንዶሚኒየም እኔ ወስደዋለሁ፣ አንተ መኪናውን ወስድ። ለምን መኪናውን ወስድ? እኔ ቤት ነው የምፈልገው። ቤት ነው የምፈልገው። አንተ ሁሉ ነገር ክርክር ነው እንዴ? ባክወራ ቤት ነው የምፈልገው እኔ። ኧረ እሺ ይሁን በቃ። የአባቷን አንገት ሐብል እኔ ወስዳለሁ፣ የእናቷን አንተ ወስድ። የእናቷ ምን? የእናቷን ጆሮ ጌጥ ነው። አልፈልግም ማለት የአባቷን ነው የምፈልገው እኔ። አልፈልግም። ስለዚህ የእናቷን ነው ለሰ በቃ እሺ የእናቱን ጆሮ ጌጥና ብር አምባረው ነው ይወስዳሉ። ምን አንተ ገመረክ የታለች አስመለጥከኝ አይደል? በእናትህ እኔ አስመለጥኩ ፍቁንቁን ነው በእናትህ ባክወራ ቤት ሲያስጠላ በፈጣሪ ነው። ከኋላ የሚመጣ ይታያል። ቤት እንደማሰማምጠው ላሳይ ተከተል። በደንብ ነው። ወሳ ቤብ ደናሽ በስምሽ እንዳልጠራሽ ገና እንግዳ ነኝ። ኧረ አፈርሶና አንቺው ንገሪኝ። ቆንጂ ያለቻት እናቷ ስማውቃ በቃ ሰዋት ነካም ልክ እንደምርጥቃ አንቺን ያለቃ አንቺ ታሰጫለሽ እኔ ላለቅልቃ። አክቹሊ ስራችንም ማለቅለቅ ይበዛዋል። ደህና ነሽ? ከየት ወዴት እንዴት አለልሽም። ምክንያቱም ሰውነት ይናገራል። በምቾት በሞርቶዴላ በጮማ በቅቅሉ ያደገ ሰውነት ነው አይደለ? ታዲያ ቅዳሜና እሑድ ምን ስራ አለሽ? ምን ስራ ከሌለሽ ደስ የሚል ነገር ልጋብዝሽ። ደስ አለኝ ላውንጅ ነው። ቅዳሜና እሑድ ነው። ቁርጥ ፌስት አለን። መሳይ ተፈራ ይመጣል። ኒና ግርማ አለች። ዚጊ ዛጋ ይመጣል። ብሊቺን ክሽን ዲዮር የሚለው ዘፋኙ ላይ አይቀርም። ፖፕ ስሞክ የቁርጥ 700 መሆኑን ሰምቶ ከቻላል የሚያራዳል። አትቀሪም አይደል? እንዳትቀሪ። ጠሪ አክባሪ ቀሪ ቀላል ማስታወቂያ መሰለልኝ ነገር። አዎ ነው እኮ ማስታወቂያ ነው። ቤቢ ይላል አባ jabaadhu qaali ko jettanii kunoo qaalitti nagalchitanii hidhameen ba'e homaa miti. Garuu maalidha waan tokko namni nageenya oguu dubbatu immoo sodaattuu ምናምን hin jedhina. Ani sodaattuu miti. Nageenya waan barbaaduu fi nageenya kan caalu hin jiru, kan tokkummaa caalu hin jiru. Jabaadhu moo jabaadhuun kisi keessa hin seenu. Erga hidhameen ba'ees maalis Oromoo bira dhufe hin beektu. Waan baay'eetiin
jechuun akkasnaaf godhaa jechuu osoo hin ta'in yuutuubii koo illee sabskraayibii godhaa. Kunoo liinkii kan gubbaa jiru baay'oo irra jiru yookiin kan gubbaa jiru liinkii isaa tuqaati. Deemaatii yuutuubii koo sabskraayibii godhaa warri dhugaadhaan na jajjabeessuu barbaadanii jechuudha.